ሃሌሉያ። እስኪ እኔ ነገር ተፈቷል በሉ እስኪ ተፈቷል በሉ እስኪ። ለዛ ነው እግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 3 ላይ እናንተ እግዚአብሔር እርሻ ናችሁ ይላል። እናንተ የእግዚአብሔር ሕንጻ ናችሁ ይላል። እናንተ የእግዚአብሔር ቤተ መቅደስ ናችሁ ይላል። የኛ ነገር እየጨመረ እየበዛ የሚሄድ ነው። እዚህም ያላችሁ በተለያየ ቦታ ሆናችሁ ይሄንን ፕሮግራም ልትከታተሉ የሞተባችሁን ነገር እግዚአብሔር ያነጻል። የሞተባችሁን ነገር ብድግ ያደርጋል። ያለቀ የተደመደመውን ነገር የተዘጋውን ነገር እግዚአብሔር ይከፍታል። በህመም በበሽታ በመርገም ውስጥ እስታስሬ ነው ያለው የምትሉ ሰዎች ዛሬ መፈታት በእናንተ ላይ ይሆናል። ማቻካቲ ሳፓሪያስ ይሆናል። ይሄን ድምጽ የሚሰማ ሁሉ ከዚህ ምሽት ጀምሮ ሌላ ክብር ያገኘዋል፣ ሌላ ኃይል ያገኘዋል፣ ሌላ ቅባት ያገኘዋል። የሞተብኝ ነገር ይነሳል። ዮሐንስ ወንጌል ምዕራፍ 9 ላይ እግዚአብሔር ቃል ሲናገር ያ ዕውሩ ኃጢአተኛ ሆኖ እንዲወለድ ኃጢአት የሰራ ማን ነው ብሎ ደቀ መዛሙርቱ ሲጠይቁ ኢየሱስ እንዲህ አለ፣ የእግዚአብሔር ክብር በሱ ላይ ይገለጽ ዘንድ ነው አለ። ወላጆቹ ኃጢአት ማንም የሰራ በማንም አይደለም አለ። የሚሆነው የሚያልፈው የኔ ክብር በሱ ላይ ይገለጽ ዘንድ ነው። ከዛስ አልዓዛርንም እንደዛ ነው ያለው። እና አልዓዛርንም የእግዚአብሔር ክብር ይገለጽ ዘንድ አልዓዛር የሞተው የእግዚአብሔር ክብር ይገለጽ ዘንድ ጌታ ኢየሱስ የዘገየው ያልመጣው የእግዚአብሔር ክብር ይገለጽ ዘንድ። ይሄ አነጋጋሪ ነገር አይሆንም ነበር። ኢየሱስ ወዲያው መጥቶ ቢፋውስ ኖሮ አይሆንም። ከሞት መነሳቱ ግን ማአት ብዙ አይሁዶች ጌታ እንዲቀበሉ አድርጓል። መልእክት አለኝ። ያንቺ ነገር የዘገየው ክብር እንዲቀበል እግዚአብሔር ክብር ሊቀበል ነው። የሆነ ነገር በቃ ይሄም ይሆናል ብዬ ይሄም እንኳን አልሆነም። አሁን የሚሆነው የእግዚአብሔር ክብር ይገለጥበት ዘንድ ነው። ሃሌሉያ። እግዚአብሔር ይችላል። እስኪ አሜን በሉ እስኪ። ሃሌሉያ። እግዚአብሔር ይችላል። እስኪ ይችላል በሉ እስኪ። በእግዚአብሔር ዘንድ ሁሉ ቀላል ነው።